ሰላም የኖባፊን ቤተሰቦች ፍጹም ሀበሻ ነኝ። ውሃ በመጠጣት ላይ ነበሩ እና ድንገት በርግገው በተለያየ አቅጣጫ ሲሮጡ እሱም ሮጠ። እነሱ የሚያደርጉትን እያደረገ የሚበሉትን እየበላ እነሱም መስሎ ይኖር ነበር እና እየሮጠ ደረሰባቸውና ምን ሆናችሁ ነው ምናምን አላቸው። ናባክ ብለው ምናምን የሮጫቸውን ቀጠሉ። ሮጦ ከደረሰባቸው በኋላ እንዲህ ምን ሆናችሁ ነው ምናምን አለ። አንተ ምን ሆነ ነው እንዴ? እሱን አይተን ካልሮጥን ማንን አይተን እንድንሮጥ ትፈልጋለህ? በጣም እኮ የሚያስፈራ፣ ካገኘ ደግሞ ምህረት የለውም፣ ጨካኝ ነው፣ ጉልበተኛ ነው። እንኳን አጠገቡ አግኝቶ ፊቱና ድምፁ ግርማ ሞገሱ የሚያስፈራ ነው አሉት። እንደዛ ብለው ጥለውት ሄዱ። እንዲህ ማን ነው አለ። ለመጠየቅ ቢሞክር ጭራሽ የሚሰማው ጠፋ። ሁሉ ፈርቶ እየሮጠ ያለከለከ ነበርና ቢጠይቃቸው ጭራሽ ልብ ሰጥቶ ያዳምጠው አልነበረም። ከዛ እንዲህ ማን ቢሆን ነው እንደዚህ የሚፈራ ድምፁ ግርማ ሞገሱ ምናምን ፊቱ በቃ ከፊቱ የሚቆም የለም ጉልበተኛ የተባለ ማን ነው እያለ ብቻውን ማውራት ጀመረ። ብቻውን እያወራ ይከተላቸው ነበር። ከዛ በኋላ እንዲሁ ማንም መልስ ሳይሰጠው ዋላ አደረ። በሌላው ቀን እንዲሁ ሳር ቅጠል ለመለቃቀም በተለያየ አካባቢ ሲሄዱ ከሩቅ በጫካ ውስጥ አዩት። ያቺ አብሮ አደግ አንድ ጓደኛ አብሮ አደግ ጓደኛው ናማ ብላ አሳየችው። ይኸውልህ ከዛ ላይ የምታየው ያ ነው እሱ አለችው። ሲያየው እርግጥ ፈራ፣ በጣም ደነገጠ። ደግሞ ደስ የሚል ማንነትም ደግሞ አየበትና ወደደው። ግማሽ ፍራቻ ግማሽ መውደድ ተቀላቀለበት። እዛ እነሱ ጥለውት ሄደው እያለ ብቻውን እየተገረመ ያየው ነበር ተደብቆ። ግን ይሄ ማን ነው? እንዴት ነው የሚያምረው! ደግሞ አጓጓዙ፣ አረማመዱ የሆነ ነገር ደስ አለው። በቃ ወደደው። ልጠይቀው እንዴ ልሂድ እንዴ ብሎ አበርች ብቻውን እየወላወለ ወይም ብቻውን እያምታታ ያለ ዘወር ብሎ ሲያይ ርቀውት ሄደዋል። እየሮጠ ደረሰባቸው። ወደ ወንዝ ነበር የሚሄዱ አጋጣሚ ሆኖ እዛ ወንዙ ላይ ሲደርሱ ውሃቸው መጠጣት ቀጠሉና ከውሃው ላይ ፊቱን አየው። ፊቱን ሲያየው በጣም ደነገጠ። ቅድም ከጫካው ያየው ያ ግርማ ሞገሱ የሚያምር ፊት አሁን የታየው በጣም ደነገጠና ወደ ኋላ ሸሸ። እንዴ ቅድም ስላየሁት ፈርቼው በሆነ ላይ መጥቶ ታይቶብኝ ወይ ተመስሎብኝ ነው እንዴ ምናምን አለና ዞር ብሎ እነሱን አያቸው። ተመልሶ ቀስ ብሎ በመቅረብ አሁን ላይ አሁንም ፊቱን አየው። ሲያየው አሁንም ይኸው ነው ራሱ ቅድም ከጫካው ያየው እሱ ራሱ። እንዴት እኔ ፊት ሊመስል ቻለ አለ። አዛያች ጓደኛው አብሮ አደጉ ከጠገቡ ነበርና ውሃ የምትጠጣ የእሷን ፊት ጠጋ ብሎ በውሃው ሲያየው እሷ ራሷ ናት። በቃ የራሷ ፊት ነው። መልሶ ይሄኛውን ሲያረጋግጥም የራሷ ፊት ነው። በውሃው ላይ ያየውም የራሷ ፊት ነው። እሱን በውሃው ላይ ሲያየው ያንን ነው የሚመስል። እንዴት ደነገጠና እኔ ማን ነኝ አለ። እንዴት እሱን መሰሉ ብሎ በጣም ደነገጠ። እንዴት እሱን ልመስል እችላለሁ? አሁን እንደማየው እኮ እነሱን አልመስልም። ስለዚህ እኔ እሱን መምሰል እንዴት ነው? እና እኔ እሱን ከመሰሉ እኔን እንዴት አይተው አልሮጡም? እንዴት አልፈሩኝም? ስለሱ በጣም በተደጋጋሚ ብዙ ቀን ሲያወሩ እሰማለሁ፣ ሲፈሩት እሰማለሁ፣ ሲሮጡ አይቻለሁ። እና እንዴት እኔን አይተው ይሮጡ አለና ውሃ መጠጣቱን አቋርጦ በጣም ማብሰልሰል ጀመረ። ስለማንነቱ ማብሰልሰል ጀመረ። ከዛ በኋላ ውሃ ጠጥቶ አያውቅም፣ ምግብም አይበላም። በቃ ስለ ራሱ ነው የሚያስብ። እኔ ማን ነኝ? እነሱን ካልመሰሉ ከነሱ ጋር ምን ያደረኩ ነው? እንዴት ራሴን መለስ ብዬ እንዲው ራሴን አፈትሽው አላውቅም አለና ራሱን መፈለግ፣ ራሱን መጠየቅ፣ ውስጡን ማዳመጥ ጀመረ። ከዛ በጣም ልቡን እየበላው እምቢ ሲለው በቃ ሰላም ሲነሳው እንዲህ ስለ ራሱ መጠየቅ በጣም ሲበዛበት ጓደኛውን አብሮ አደጉን ሄዶ ጠየቃት። እኔ ቆይ ማን ነኝ? በአንቺ ቤት እኔ ማን ነኝ አለ። ዝም አለችው አንገቷን እየደፋች።
ተናገሪ እንጂ እኔ ማን ነኝ? በጣም እየጨነቀኝ ነው። ቅድም ከሆነ ፊቴን አይቼዋለሁ፣ አትደብቂኝ። ያ እናንተ የምትፈሩት እናንተ የምትሮጡለት የጫካው ንጉሥ ነው ያላችሁት ደግሞ የኔን ፊት ይመስላል። ስለዚህ እኔ ማን ነኝ? ማትነግሪ ከሆነ እሄዳለሁ ወደ ጫካው አላት። እሱን ፍለጋ ሂጅ እሱን እጠይቀዋለሁ አላት። በፈጠረ ተዋለችው። ይበላሃል፣ ጉልበተኛ ነው እሱ፣ ምህረት የሚባል አያውቅም፣ ሰባብሮ ነው የሚጥል። እረፍ አለችው። እንግዲያማ ንገሪኝ አላት። አዎ አንተ የእነሱ ዘር ነህ፣ አንተ የኛ ዘር አይደለም። እኛ ጋር ዝም ብለህ እየኖርህ ነበር፣ በቃ እንዲሁ ይኖር። ስለዚህ መኖር የምትፈልገው ዝም ብለህ ኑር ከኛ ጋር አለችው። በጭራሽ አለ። እንዴት ያለ ማንነቴ እንዴት እኖራለሁ? ሂጅ እሱን ማግኘት እፈልጋለሁ። ቢለምኑት ሌሎችም ቀርበው ቢለምኑት እምቢ አለ። እንደው እሱን ፈርቼ ከምኖር ስለዚህ ያለ ማንነቴ እኔ በማይመጥነኝ ቦታ እኔ በማልሆንበት ቦታ ከምኖር እሱ ሰባብሮኝ ከዛው ሙቼ ብቅ ይሻለኛል አለ። በጣም አመረረ። ራሱን ፈልጎ ባገኘው ጊዜ ተሰማው። ሄደ፣ ጫካውን አቆራርጦ ሄደ። እሱን ፍለጋ ጀመረ። ከብዙ ድካም በኋላ አገኘው። ሲያገኘው ግን በጣም ፈራ፣ በጣም ፈራ። ያታች ጓደኛው የተወሰነ ተከትለው ነበር፣ ተመለሰች። ወደማይሆን ቦታ እየሄደች እንደሆነ ስለምታውቅ ተመለሰች። እሱ ሄደ በድፍረት። ስለዚህ በጣም ፈራ። ሲያገኘው በጣም ፈራ። ያ ግርማ ሞገሱ ያስፈራን የጫካው ንጉሥ ነው፣ ጉልበተኛ ነው የተባለው አንበሳ እየተጎማለለ መጣና ዞረው። በሚያስፈራ ግርማ ሞገሱ ዞረው። እሱ ኮሽመም ብሎ ዝም አናገቱን ደፍቶ በቂጡ ቁርጠጥ ብሎ ለምን ፈራህ አለው። ለምን አንገትህን ደፋህ አለው። አንገትህን እንድትደፋ ያደረገህ ያለ ቦታ ያለ ማንነትህ ተገንተህ፣ ሁሉ ጊዜም ያለ ቦታ መገኘት አንገት ያስደፋል። ከማይመጥነህ ቦታ መዋል አንገት ያስደፋል። ከጓደኛ ከዘመድ በታች ያደርጋል አለው። ብዙ ሰዎች አሉ ከማይመጥናቸው ቦታ ከማይሆናቸው ቦታ እየዋሉ ከሰው በታች ከጓደኛ በታች የሆኑ። ስለዚህ እንዴት ይህንን አደረግካል? ብዙ ጊዜ በወንዝ አካባቢ ስትመጡ አይህ ነበር። አንተን ልጄን ፈልጌ እመጣ ነበር እና እነሱ ሲሮጡ እያየህ አብረህ ትሮጥ ነበር። አየህ፣ ማንነትህን አለማወቅ እንድትበረግግ ያደርጋል። ሁሉ ሲሮጥ አብረህ ትሮጣለህ። ሁሉ ሲበረግግ አብረህ ትበረግጋለህ። ምክንያታዊ አይደለህም አንተ። ለምን እንደሚሮጡ እንኳን አላወቅም። አንተ ዝም ብለህ ያለ ምክንያት ትሮጣለህ። እነሱ ምክንያት ሊኖራቸው ይችላል። ያለ ምክንያት ነው አንተም ትሮጣው። ያለ ቦታ ስትገኝ ምክንያታዊ አትሆንም። ብዙሃኖቻችን ግማሹ ድንጋይ ሲወረወር አብረን የምንወረውር ምክንያታዊ ስላልሆነ ነው፣ ወይም ምክንያቱ ስላላወቅ ነው። ወይም ያለ ቦታችን ተገንተን አንገት ደፍተን የምንኖር ምክንያቱ ስላላወቅ ነው። ያለ ቦታ መገኘት አንገት ያስደፋል። ያለ ቦታ መገኘት ወይም የማይመጥን ቦታ ላይ መገኘት ስም ብሎ ሌሎች ሲሮጡ አብሮ መሮጥ ይሆናል። ብዙሃኖቻችሁ ወንድሞቼ ልነግራችሁ ፈልገው ውስጣችሁን አዳምጡ። እኔ ማን ነኝ በሉ። እኔ ማን ነኝ? እኔ ውስጥ ምን አቅም አለ? እኔ ምን ላደርግ እችላለሁ? እኔ በዘመኔ ምን አድርጌ ነው ማለፍ ያለብኝ? እኔ በወጣትነቴ ምን ነው መስራት ያለብኝ? እንዲሁ ተልፈስፍሼ ሌሎችን መስዬ ነው የምኖረው? ራሳችሁን ፈትሹ፣ ራሳችሁን ጠይቁ። አንተ ወደዚህ ምድር ስትመጣ እናትህ ወደዚህ ምድር መከራ አይታ ስታመጣ ወይ ቤተሰቦች ዋጋ ከፍለው ሲያመጡ ምክንያት አላቸው፣ ዓላማ አላቸው፣ እቅድ አላቸው። አንተም የኔ ወንድም አንቺም የኔ እህት እቅድ ሊኖራችሁ ይገባል። እንዲሁ ሌሎች ሲያደርጉ ስላያችሁ ብቻ አታድርጉ። እነሱ ያንን ሊያደርጉ ተፈጥረው ሊሆን ይችላል። አንተ ደግሞ የምታደርገው ያንተ አቅም ደግሞ ሌላ ሊሆን ይችላል። ልክ እንደዚህ አንበሳ ግልገል ፍየሎች ጋር ቅጠል እየበላ ፍየሎች ጋር አተላ እየጠጣ ይኖር ነበር። የገንዛ ወገኖችን ሲያይ የሚሮጥ ነበር። ያለ ምክንያት ነው የሚሮጥ፣ ያለ ምክንያት የሚበረግግ፣ ሌላው ሲበረግግ ስላየ ብቻ።
ስለዚህ ያለ ምክንያት ድንጋይ የምትወረውሩ፣ ያለ ምክንያት ሌላ ቦታ ያላችሁ፣ ያለ ምክንያት ሌሎች ጥፋት ሲያጠፉ አብራችሁ ጥፋት የምታጠፉ ሰዎች ራሳችሁን አዳምጡ። ራሳችሁን አዳምጡ። እኔ ማን ነኝ? እኔ ለዚህ ዓላማ ነው እንዴ ተፈጠሩ ነው? ይሄ ሰው አጠገብ ያለ ሰው ሲያደርገው አይችለው የማደርገው ብላችሁ ፈትሹ። ይሄ አንበሳ ግልገል ያ የጀግና የግርማ ሞገስ ያለው የጫካው የንጉስ ልጅ ሆኖ ከማንም ጋር አብሮ ይበረግግና አብሮ ሲባተት አብሮ ሲፈራ ይኖር ነበር። የማይመጥነው ቦታ ላይ ተገኝቶ አብሮ ሲሮጥ ይውል ነበር፣ እነሱ ስለሮጡ ብቻ። ስለዚህ ራሳችሁን አዳምጡ። ሌሎች ሲያደርጉ ስላያችሁ ብቻ አታደርጉ። ስለዚህ እኔ አባት በዙሪያ ያሉ ሰዎች ያደረጉትን እያደረክ የምትኖር ከሆነ አንተ ራስህ ማንነት ጠፍቶሃል ማለት ነው። ሌሎች ድንጋይ ሲወረውሩ አብረም ተወረውር ከሆነ ማንነት ጠፍቶሃል። አንተ ራስህን አላወቅከውም። አንተ የተፈጠረበት ዓላማ ሌላ ነው። አንተም ድንጋይ ሲወረውሩ የምትወረውር አትሁን። ምክንያታዊ ትውልድ ሁን። እኔ ፍጹም ሀበሻ ነኝ። በድጋሚ እንገናኛለን። ወዳችኋለሁ።